ሰላም ጤና ይስጥልን ከአልሚ ዴሪ መረጃ ይዘን ቀርበናል። እስከ መጨረሻው እንድትከታተሉ ጋብዘናችኋል። በኦሮሚያ ክልል የወተት ምርት ገበያ ትስስርን ለማሳለጥ ጥረት እየተደረገ መሆኑን የሚያሳይ ዜና አግኝተናል። ይህ ለአርቢዎች መልካም ዜና ነው። በተለይም የምርት ትስስር ክፍተት ላለባቸው አምራቾች እና አርቢዎች መልካም ዜና ይመስላል። የራሱ ተግዳሮቶችም ሊኖሩበት ይችላሉ። እስከ መጨረሻው ስንሰማ የምንረዳው ነው። በኦሮሚያ ክልል በ2018 በጀት ዓመት 1.5 ሚሊዮን ሊትር ወተት ተመርቷል አለ የክልሉ ግብርና ቢሮ። የቢሮ ምክትል ኃላፊና የእንስሳት ዘርፍ ኃላፊ አቶ ቶሌራ ደበላ ለፋና ዲጂታል እንዳሉት በበጀት ዓመቱ የወተት ምርትና ምርታማነት ለማሳደግ በልዩ ትኩረት እየተሰራ ነው። በዚህም መሰረት በዘርፉ የሌማት ትሩፋትና ሌሎች አዳዲስ ኢኒሼቲቮችን በመተግበር ተጨባጭ ውጤት እየተመዘገበ ነው ብለዋል። የወተት ምርታማነትን ለማሳደግ በመደበኛ የማዳቀልና ሌሎች መንገዶች የተሻሻሉ የላም ዝርያዎችን ማቅረብ መቻሉን ተናግረዋል። በበጀት ዓመቱ 4.8 ቢሊዮን ሊትር ወተት ለማምረት መታቀዱን ጠቁመው በሩብ ዓመቱም 1.5 ቢሊዮን ሊትር ወተት መመረቱን አመልክተዋል። በክልሉ የወተት ምርት ገበያ ትስስር ላይ የሚስተዋሉ ችግሮችን ለመፍታት ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ ነው ብለዋል። የዘርፉን ገበያ ትስስር ስርዓት ለማስያዝና ህገወጥ ነጋዴዎችን ለመከላከል ኮሚቴ ተዋቅሮ ልዩ ቁጥጥር እያደረገ ይገኛል ነው ያሉት። ወተትና የወተት ውጤቶች በፋብሪካ ሂደት አልፈው ወደ ገበያ እንዲቀርቡ የግንዛቤ ማስጨበጥ ስራ በስፋት የተሰራ መሆኑን አብራርተዋል። ለዚህም የወተት ምርትን በጥቃቅንና አነስተኛ ወይም ማህበራት የተደራጁ ወጣቶች እንዲሰበስቡና ለፋብሪካዎች እንዲያስረክቡ መመሪያ ወጥቶ እየተተገበረ መሆኑን ገልጸዋል። እንግዲህ እነዚህ የተደራጁ ወጣቶች ያለውን የገበያ ችግር የሚፈቱ ከሆኑ እሰየው ነው፣ ጥሩ ነው። ነገር ግን በዋጋ ጉዳይ ላይ በዚህ በተቀመጠ ዋጋ ካልሆነ በስተቀር አንገዛም፣ መሸጥ አይቻልም የሚባል ከሆነ ግን የራሱ ችግር ይዞ ይመጣል ማለት ነው። ለማንኛውም ግን ጅምሩ ጥሩ ነው ብለን መውሰድ እንችላለን። ለዛሬ ያዘጋጀነው ዝግጅት እዚህ ላይ ያበቃል። ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናሉን እንድታበረታቱ ጠይቃችኋለን። መልካም ጊዜ